ሰላም ጤና ይስጥልኝ እንደምን ቆያችሁ የተወደዳችሁና የተከበራችሁ የአዲስ ዕለት ተከታታዮች የሰዓቱን አንኳር መረጃዎች ይዤላችሁ ቀርብ ያሉ አብራችሁን ቆዩ። መረጃዎች ለሌሎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት አብራችሁን እንድትቆዩ እጋብዛለሁ። የህወሓት ጦር በመከላከያ ሰራዊታችን ላይ ጥቃት እንዳደረሰ ተገለጸ። በሸረሪና ከባድ የተኩስ ልውውጥ እንደተከፈተም ተገልጿል። ሙሉ መረጃውን ይዘናል። የአሜሪካ አየር መንገድ 12.5 ቢሊዮን ዶላር የቢሾፍቱ አዲስ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች እንዲሳተፉ ደጅ እየጠና እንደሆነ ተነገረ። በሳውዲ አረቢያ አስተባባሪነት 14 ሀገራት በቀይ ባህር ባብኤል መንደብና የኤደን ባህረ ሰላጤ የንግድና የኢነርጂ አቅርቦት መስመር ደህንነት የሚያስጠብቅ ጥምር የመከላከያ ሰራዊት አቋቋሙ። በሸረሪና በኩል ከባድ የተኩስ ልውውጥ ከህወሓት ሰራዊት በኩል እንደተከፈተ መረጃዎች አመላከቱ። የጥቃቱ መነሻና ቦታ አካባቢውን በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት እንደከፈቱ ነው የተነገረው። ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪራና በወልቃይት ጠገዴ ዞን ቃብቲያ ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው። የሜዳ ላይ ውጊያ ሁኔታ በበረከት ከተማና በሸረሪና አቅጣጫ ጥቃቱን የጀመሩት ከሱዳን ሰርጎ የገቡት ታጣቂ ኃይሎች አርሚ 7 ላይ በቀላሉ መሳሪያዎች ትንኮሳ የከፈቱ ሲሆን ይህን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰድ ጀምሯል። በድሮንና በመድፍ የታገዘ አጸፋ አሁን ላይ ከሁመራ ወደ በረከት ከተማና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ እንደሆነ ነው የተገለጸው። በሰማይ ላይም የድሮን እንቅስቃሴ በግልጽ የታየ ሲሆን የከባድ መሳሪያው ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶችን በከፍተኛ ሁኔታ እየነዘረ እንደሚገኝ ነዋሪዎች አረጋግጠዋል። የመከላከያ ሰራዊት እርምጃ በበረከትና ሸረሪናና አቅጣጫ የተጀመረውን የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት ያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህን ጥቃት ሙሉ በሙሉ ለመመከትና ለመደምሰስ በከፍተኛ ዝግጅት ላይ መሆኑን ከስፍራው የመጡ መረጃዎች ያመለክታሉ። በድምፅ አልባ መሳሪያ መሬት ላይ ሲደርስ ብቻ የሚፈነዳ መሳሪያ በርካታ የአርሚ 7 ታጣቂዎች ላይ ጉዳት ማድረሱን ምንጮች ጠቁመዋል። ታጣቂዎቹ ላይ ሁመራን ለመያዝ እቅድ እንደተሰጣቸው ተገልጿል። ህወሓት በበኩሉ የፌዴራል መንግስቱ ከበባ ሲፈጽም ከርሞ ዛሬ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ተኩስ ከፍቶብናል ሲል መግለጫ አውጥቷል። በሸረሪና ከባድ የተኩስ ልውውጥ እየተሰማ እንደሆነ ተከታታይ መረጃዎች እየጠቆሙ ይገኛሉ። ዛሬ ቅዳሜ ሐምሌ 25 2018 ዓ.ም ከንጋቱ 11:45 ጀምሮ በሸረሪያና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ምንጮች ጠቁመዋል። አርሚ 7 በሚባል የሚታወቀው የትግራይ ሰራዊት አንዱ ህወሓት ሲንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛና ሜካናይዝ ጭምር የታገዘ ከባድ ጦርነት መሆኑ የተጠቀሰ ሲሆን ምንጮች ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየ ነው ብለዋል። ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ተኩሱ እስካሁን የቀጠለ ሲሆን መድፍን ጨምሮ የከባድ መሳሪያ ተኩስ እንደቀጠለ ነው። በሽራሮ አቅጣጫ የከባድ መሳሪያ ድምጽ እንደተሰማም የአካባቢው ምንጮች ገልጸዋል። በሌላ በኩል ጦርነት ተከፍቶብናል ሲል ህወሓት መግለጫ ወጣ። የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ሰበብ ሲያካሂደው የከረመው ህወሓት በምዕራብ ትግራይ ተኩስ ተከፍቶብናል ሲል ሮሮ እያሰማ ይገኛል። በዚህ መግለጫው የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ሲያካሂድ የቆየውን ሁለንተናዊ ከበባና እገዳ በድሮንና በተላላኪ ታጣቂዎች ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 2018 ዓ.ም ከማለዳው ጀምሮ በምዕራባዊ ትግራይ ዞን በሸረሪ አቅጣጫ ግልጽ ጦርነት ጀምሯል ብሏል። የፕሪቶሪያው ስምምነት ከተፈጸመ በኋላ እንኳ የትግራይን ህዝብ ለማንበርከክና ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎችንና ወታደራዊ እርምጃዎችን ሲያደርግ ቆይቷል ብሏል። ድጋሚ ትግራይን ለመውረር እንዲሁም ህዝቡን ለማጥቃት ተነሳሽነት ወስዶ ጦርነት ከፍቶብናል ሲል የትግራይ መግለጫ ያመለክታል። ስለሆነም በሀገር ውስጥና በውጭ የምትኖሩ የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት በሙሉ ብሔራዊ ህልውናችንን ለማረጋገጥ በሚደረገው ፍትሃዊ ትግል ለብሔራዊ ጥፋት ፈጽሞ አንንበረከክም ብላችሁ ዛሬም እንደ ትላንቱ ተአምራዊ ታሪክ ለመስራት እንድትዘጋጁ ጥሪያችንን እያቀረብን የተጀመረውን ድጋሚ ወረራና ጥፋት የሚመለከቱ የሁኔታዎች እድገት በየጊዜው በሚመለከታቸው አካላት አስፈላጊው ማብራሪያና መግለጫ የሚሰጥበት መሆኑን እናሳውቃለን ይላል የትግራይ ኃይል ባወጣው መግለጫ።
አሜሪካ በቢሾፍቱ አየር መንገድ 12.5 ቢሊዮን ዶላር የቢሾፍቱ አዲስ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች እንዲሳተፉ ደጅ እየጠናች እንደሆነ ተነገረ። አሜሪካ በቢሾፍቱ እየተገነባ ባለው አዲሱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲኖራቸው እየሰራች መሆኗን የአሜሪካ የንግድ መምሪያ ከፍተኛ ኃላፊ ማርክ ሚቼል ተናግረዋል። ሚቼል እንዳሉት ዋሽንግተን በፕሮጀክቱ ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲረጋገጥ በቅርበት እየሰራች ሲሆን ይህም በአፍሪካ የመሰረተ ልማትና የኢንቨስትመንት ተጽዕኖ ለማሳደግ አሜሪካ ከቻይናና ከሌሎች ሀያላን ሀገራት ጋር እያደረገችው ያለው ፉክክር አካል መሆኑን አመላክተዋል። እሳቸው እንዳሉት በአዲስ አበባ በተካሄደው የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም ወቅት በቪዲዮ ሲሆን ከኢትዮጵያ አየር መንገድ ኃላፊዎችም ጋር መወያየታቸውን ገልጸዋል። ሚቼል የአሜሪካ ኩባንያዎች በፕሮጀክቱ ውስጥ በትክክል ምን አይነት ሚና እንደሚኖራቸው በይፋ ባይገልጹም ትብብሩ ወደፊት በጂኢ ኤሮስፔስ ሞተሮች የሚንቀሳቀሱ ተጨማሪ የቦይንግ አውሮፕላኖች ግዢ ሊያመራ እንደሚችል ጠቁመዋል። የኢትዮጵያ አየር መንገድ በሚያዝያ ወር ተጨማሪ 6 የቦይንግ 787-9 ድሪም ላይነር አውሮፕላኖችን ለመግዛት ስምምነት የፈጸመ ሲሆን ይህም ከዚህ ቀደም ከታዘዙ 20 አውሮፕላኖች ተጨማሪው ነው ተብለዋል። ከወራት በፊት በቢሾፍቱ የተጀመረው እጅግ ግዙፍ ፕሮጀክት በ2030 ሲጠናቀቅ የአፍሪካ ዱባይ እንዲሆን ታቅዷል። ከአበዳሪዎች አንዱ የአፍሪካ ልማት ባንክ ለፕሮጀክቱ 500 ሚሊዮን ዶላር ለመስጠት ቃል የገባ ሲሆን ከጠቅላላው ወጪ 8.7 ቢሊዮን ዶላር የፋይናንስ ማሰባሰብ ሂደትንም እየመራ ነው። ከዚህ ቀደም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአሜሪካ የፋይናንስ ተቋማት በፕሮጀክቱ ለመሳተፍ ፍላጎታቸውን መግለጻቸውን ተናግረው ነበር። በተጨማሪም አሜሪካ ከኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ትብብሯን ለማጠናከር ፍላጎት እንዳላት ሚቼል ገልጸው ይህም የአሜሪካ የኤአይ ቴክኖሎጂ ወደ ኢትዮጵያና ወደ አፍሪካ ገበያ እንዲስፋፋ የሚያደርገው ጥረት አካል መሆኑን አስታውቀዋል። በሳውዲ አረቢያ አስተባባሪነት 14 ሀገራት በቀይ ባህር በባብኤል መንደብ የኤደን ባህረ ሰላጤ ንግድና የኢነርጂ አቅርቦት መስመር ደህንነትን የሚያስጠብቅ ጥምር የመከላከያ ኃይል አቋቋሙ። ጥምረቱ አባል ሀገራት መረጃ እንዲለዋወጡ፣ የዘመቻ እቅድ እንዲያወጡና የጋራ የባህር ኃይል ልምምድ እንዲያደርጉ የሚያስችል ሲሆን ከአፍሪካ ሶማሊያ፣ ጅቡቲ፣ ሱዳን፣ ግብጽና ናይጄሪያ ጥምረቱ መስራቾች ሆነዋል። ከሌሎች መስራቾች መካከል ሳውዲ አረቢያ፣ ኳታር፣ ቱርክ እንዲሁም ፓኪስታን ይገኙበታል። ፍላጎቱ ያላቸው ሀገራት ጥምረቱን በማንኛውም ጊዜ መቀላቀል ይችላሉ ተብለዋል። ኢትዮጵያ፣ ኤርትራ፣ ኬንያና ኤሚሬቶች በጥምረቱ መስራችነት ካልተካተቱ የቀጣናው ሀገራት መካከል ይገኙበታል። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩስ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ የዕለቱን መረጃ በዚህ ያበቃለሁ። መልካም ጊዜ።